ኒካ የተባለች ወጣት ልጅ ከቤተሰቧ ጋር በሞተር መንገድ ላይ እየተጓዘች ነው። በመስኮት ወደ ውጭ ስትመለከት አንድ ተኩላ ታያለች። ነገር ግን ለአባቷ ነግራው እስክታሳየው ድረስ ተኩላው ተሰውሮ ነበር። በድንገት አንድ የጭነት መኪና መጥቶ ከመኪናቸው ጋር ይጋጫል። ኒካ ራሷን ስታ መሬት ላይ ትወድቃለች። ስትነቃም ራሷን የፔረንትለስ የየቲሞች ማደጎ ውስጥ ታገኘዋለች። የማደጎ ሰራተኞችና ልጆች አቀባበል ያደርጉላታል። የማደጎ የበላይ ጠባቂ ማርጋሬት ደግሞ ደንቦቹን ትነግራታለች። ማርጋሬት የኒካን ዕቃዎች የእናቷ የነበረውን ሀብል ጭምር ትቀማታለች። ኒካ ሀብሉ እንዲቀርላት ብትለምንም ማርጋሬት እምቢ በማለት ራይጀል ለተባለ ልጅ እንድትሰጠው ታዘዋለች። በኋላ ላይ አደላይን የተባለች ልጅ ኒካን ወደ ክፍሏ ትወስዳታለች። ኒካ በማደጎ ውስጥ ብዙ ጊዜ ያሳለፈች ያህል ይሰማታል። ታማሚና ፈዘዝ ያለችው አደላይን ጤናዋ ለጉዲፈቻ እንዳይወስዷት እንደከለከላት ትናገራለች። ሁለቱ የቅርብ ጓደኛሞች ይሆናሉ። በከባድ ቀናትም እርስ በርሳቸው ይደጋገፋሉ። ከዓመታት በኋላ አደላይን በጉዲፈቻ ልትወሰድ እንደሆነ ለኒካ ትነግራታለች። ኒካ ልትጠይቃት እንደምትመጣ ነግራ የቤት እንስሳይቷን የመለያ ስጦታ አድርጋ ትሰጣታለች። ኒካ ስለ ገጠሟት ፈተናዎች እያሰበች የተሻለ መጻኢ ጊዜን ትመኛለች። ማርጋሬት ጉዲፈቻው የሞከራ ጊዜ ብቻ እንደሆነና ነገሮች ካልተሳኩ ተመልሳ ልትመጣ እንደምትችል ታስታውሳታለች። የኒካ አዲሶቹ ወላጆች አናና ኖርማን በጣም ደግ ናቸው። ከመውጣታቸው በፊት ራይጀልን ፒያኖ ሲጫወት ተመልክተው ለምን እርሱንም አብረን አንወስደውም ብለው ያስባሉ። ማርጋሬት ራይጀል አስቸጋሪ ሊሆን እንደሚችል ብትነግራቸውም እነርሱ ግን መቆጣጠር እንደሚችሉ እርግጠኞች ናቸው። ኒካ ራይጀል አብሯት በመምጣቱ ብትደነቅም አብረው ስላደጉ ቅር አይላትም። አናና ኖርማን አዲሱን ቤታቸውን ለኒካና ለራይጀል ያሳዩዋቸዋል። ፒያኖውን አሳይተው ሕይወቱ ያለፈው ልጃቸው ይጫወትበት እንደነበር ይነግሯቸዋል። ኒካና ራይጀል እየተለመዱ ይመጣሉ። ነገር ግን ራይጀል ዝምተኛ እንደሆነ ይቀጥላል። በኋላ ላይ ኒካ ወደ እርሱ ቀርባ ስለ አዲሱ ቤተሰባቸው ያላትን ተስፋ ትገልጽለታለች። ራይጀል ግን በቀጥታ ከክፍሉ እንድትርቅ ይነግራታል። የእራት ሰዓት ትንሽ ደስ የማይል ስሜት ነበረው። አናና ኖርማን ኒካና ራይጀል በማደጎ ውስጥ ሳሉ የሚስማሙ እንደነበር ማወቅ ይፈልጋሉ። ኒካ እንደ እህትና ወንድም እንደነበሩ ትናገራለች። ራይጀል ይስማማል። ነገር ግን ከጠረጴዛው ስር በምስጢር እጁን እግሯ ላይ ሲጭንባት ያልተመቸ ስሜት ይሰማታል። ኒካ ለጥቂት ጊዜ ገለል ትላለች። በዚያች ሌሊት ኒካ በማደጎ የነበሩትን ቀናት እያሰበች የተጎዳችበትን፣ የታሰረችበትን እና ራይጀል በተደጋጋሚ ሲታመም ማርጋሬት ታጽናናው የነበረበትን ሁኔታ ታስታውሳለች። ከዚያ አስፈሪ ሕልም ትነቃለች። በማግስቱ ትምህርት ቤት ራይጀል ኒካን በመኪና እንዳትገጨት ያድናታል። ይህም የሰዎችን ትኩረት ይስባል። በኋላ ላይ ኒካ ጥሩ ውጤት በማምጣቷ ይወደሳሉ። ነገር ግን በራይጀልና በፌልፕስ መካከል የተነሳው ባንዳ ክፍሉን ያናውጠዋል። መምህሩ የቅጣት ማስጠንቀቂያ ይሰጣቸዋል። በዚያ ምሽት አና ኒካን ራይጀል ለምን ራት እንዳልበላ ትጠይቃታለች። ኒካ ደክሞት ይሆናል ብላ ታስባለች። ወደ ራይጀል ሄዳ የብዙ ቤተሰቦችን ጥያቄ ውድቅ ካደረገ በኋላ ለምን አሁን በጉዲፈቻ ለመወሰድ እንደተስማማ ትጠይቀዋለች። ጉዳት የደረሰበት ራይጀል እንዳትነካው ይነግራታል። ኒካ ምክንያቱን ስትጠይቀው ራሱን ልቆጣጠር አልችልም ብሎ ተናዶ ይወጣል። ይህም ግራ ያጋባታል። በማግስቱ ጠዋት ኒካ ራይጀልን የታጠበ ልብስ ይዛ ስትመጣ ካሞዲኖ ድሬሰር ላይ እንክብሎችን ታያለች። መሳቢያውን ልትፈትሽ ስትል ራይጀል ይገባል። ኒካ እንዲስማሙ ብቻ እንደምትፈልግ ትናገራለች። ራይጀል ግን ጥሩ መስላ ለመታየት እንደምትሞክርና እርሱን እንደ መጥፎ ሰው እንደምታየው ያስባል። ደስተኛ ፍጻሜዎችን ከመመኘት እንድታቆም ይነግራታል። ሊዮኔል የተባለ ደስተኛ ልጅ ትምህርት ቤት ውስጥ ከኒካ ጋር ያወራል። ትከሻው ላይ ቀንድ አውጣ አይታ በጥንቃቄ ታነሳዋለች። ማልቀስ ትጀምራለች። ስለ ቀንድ አውጣዎችም ማውራት ትጀምራለች። ሊዮኔል አስቂኝ እንደሆነች ያስባል። ራሱንም ያስተዋውቃታል። ነገር ግን ራይጀል አጠገባቸው ሲያልፍ ውይይታቸው ይቋረጣል። ሊዮኔል ራይጀል የወንድም ጓደኛዋ እንደሆነ ሲጠይቃት ወዲያውኑ አይደለም ትላለች። ቢሊ መጥቶ በፍጥነት ይዟት ይሄዳል። ሊዮኔልና ራይጀል እርስ በርሳቸው ተያይዘው ይቀራሉ። በኋላ ላይ ቤተሰቡ ለሸመታ ይወጣል። ኒካ ልብስ ስትለካ ዚፕ ለመዝጋት ተቸግራ አናን እንድትረዳት ትጠራታለች። አና ከመድረሷ ጥቂት ቀደም ብሎ ራይጀል በድንገት የቀሚሷን ዚፕ ይከፍተዋል። ኒካ ዞር ስትል እርሱ ተሰውሯል። አና ቀበቶዋን እንድታስር ትረዳታለች። ነገር ግን ያ ንክኪ በማደጎ ውስጥ እንደ ቅጣት አልጋ ላይ ታስራ የነበረችበትን አሰቃቂ ትዝታ ያነሳባታል። ኒካ የጭንቀት ስሜት ፓኒክ አታክ ይይዛታል። አና ግን እዚያው አጽናናቻት። በማግስቱ ኒካ ከአና ጋር ወደ አትክልት ስፍራ ታመራለች።
አና በጽጌረዳ ሾው ድንገት ጣቷን ትወጋለች። ኒካም ቀደም ሲል ለእናቷ ታደርግ እንደነበረው ሁሉ ቆንጆ ስዕሎችን እየሳለች በጣቷ ላይ ፕላስተር ታስርላታለች። አና ስለሚመጣው የጋርደን ዴይ በዓል ትናገራለች። በዚህ በዓል ተማሪዎች ማንነታቸው ሳይታወቅ ጽጌረዳዎችን የሚሰጣጡ ሲሆን እያንዳንዱ ቀለም የራሱ የሆነ ስሜት ይወክላል። ኒካ ጓደኞቿ በሳጥናቸው ሎከርዝ ውስጥ ጽጌረዳዎችን ሲያገኙ ታያለች። ሚኪ ጥቂቶቹን ታነሳለች። ቢሊ ነጭ ጽጌረዳ ይወስዳል። ኒካ ደግሞ አንዲት ጥቁር ጽጌረዳ ታገኛለች። ሚኪ ጥቁር ጽጌረዳ ጥልቅና አሰቃቂ ፍቅርን እንደሚያመለክት ትናገራለች። ኒካ ስሜቷ ተረብሾ ወደ ቤት በመሮጥ ራይጀልን ጽጌረዳዋን እርሱ እንደተዋት ትጠይቀዋለች። ራይጀል ይወስድባታል። ልትቀበለው ስትል ደግሞ በለስላሳ ሁኔታ ወደ አልጋው ይገፋታል። መሳሳም እስኪቀራቸው ድረስ በጣም ይቀራረባሉ። በዚያን ጊዜ አና ኒካን ትጠራታለች። ሊዮኔል ኒካ የራሳቸውን መጽሐፍ ይዞ ከውጭ ቆሟል። አይስክሬም እንድትበላ ይጋብዛታል። አብረውም ይወጣሉ። ራይጀል በመስኮት ሆኖ በቁጣ ይከታተላቸዋል። ራይጀል በፒያኖ አጠገብ ሆኖ ጨነቅ ብሎ ይታያል። እንክብል ይውጣል። ኒካ ከሊዮኔል ጋር በዝናብ ውስጥ ስትመለስ ይሰማል። ሊዮኔል እንደሚወዳት ይነግራታል። ደግሞ እንደሚገናኙም ይገልጽለታል። ኒካ ወደ ውስጥ ገብታ ራይጀልን ፒያኖ ጋር ታየዋለች። ለምን ልትጠላው እንዳላቻለች ከራሷ ጋር ትሞገታለች። ራይጀል በድንገት ራሱን በህመም ይይዛል። ኒካ ወደ እርሱ በፍጥነት ትሄዳለች። ልትረዳው ባሰበች ቁጥር እንዳትነካው ይጮህባታል። ለምን እንዲህ እንደሚያደርግና በእርግጥ እንድትጠላው እንደሚፈልግ ማወቅ ትፈልጋለች። ራይጀል አዎ እንደዚያ እንድታደርግ እንደሚፈልግ ተናግሮ ይወጣል። ኒካ ግራ በመጋባት እንደማትጠላው ለራሷ ታረጋግጣለች። ኒካ ከሊዮኔል የፊቱ አካል የተጎዳበትን ቪዲዮ ታገኛለች። ራይጀል እንደደበደበው ይናገራል። ብዙ ሳይቆይ ራይጀል ተመሳሳይ የፊት ጉዳት ይዞ ወደ ቤት ይመጣል። ኒካ በቁጣ ስለ ባህሪው ትሞግተዋለች። ራይጀል በከፍተኛ ትኩሳት ይወድቃል። ኒካ ደንግጣ ወደ አልጋው እንዲሄድ ትረዳዋለች። በማዕበል ምክንያት በትራፊክ የተዘጋችውን አናን ትደውልላታለች። አና መመሪያ ትሰጣታለች። ኒካ ለራይጀል መድኃኒት ትሰጠዋለች። ግንባሩንና እጁን በለስላሳ ትነካዋለች። ራይጀል በደካማ ድምፅ አብራው እንድትቆይ ይለምናታል። ኒካ አጠገቡ ትቀመጣለች። በትዝታ አደላይን አዲስ ልጅ እየመጣች እንደሆነ ለቀድሞዋ የበላይ ጠባቂ ማርጋሬት ነግራ ነበር። ማርጋሬት ራይጀልን ጉንጩን ስማ ፒያኖ መጫወቱን እንዲቀጥል አበረታታችው። በኋላ ላይ ማርጋሬት ራይጀል የኒካን ሀብል እንዲወስድ አዘዘችው። እርሱ ባይፈልግም አድርጎታል። በሳጥንም ውስጥ ደብቆታል። በምሳ ሰዓት ኒካ ራይጀል ጥሩ እንዳልሆነ አይታ ደህና መሆኑን ልታረጋግጥ ፈለገች። ነገር ግን ማርጋሬት ተቆጥታ ጎትታ ወሰደቻት። ራይጀል የማርጋሬትን ትኩረት ለመሳብ ራሱን ሆን ብሎ ጎዳ። ይህም ለኒካ ለማምለጥ ዕድል ሰጣት። አደላይም በኋላ ሀብሉን አግኝታ ራይጀል ለኒካ ስሜት እንዳለው ተረዳች። ራይጀል ኒካ እርሱን እንደሚጠላት ብታምን ይሻላል በማለት አደላይን ምስጢሩን እንዳታወጣ ለመናት። አንድ ቀን ጠዋት ራይጀል ወደ ኒካ በጣም ይጠጋል። ይህም ያልተመቸ ስሜት ይፈጥርባታል። አናና ኖርማን ወደ ቤት ሲመለሱ በፍጥነት ትወጣለች። ኒካ ወደ ክፍሏ ሄዳ ከሊዮኔል የተቀበለችውን ያልተመለሰ ጥሪ ታያለች። ነገር ግን መልሳ ላለመደወል ትወስናለች። ኒካ ከጓደኞቿ ጋር ብዙ ጊዜ ማሳለፍ ትጀምራለች። ከራይጀል ደግሞ ትርቃለች። ሚኪ ቤት እየተማሩ ሳለ ኒካ በድንገት ሚኪ የተኛውን ቢሊን ስትስመው ታያታለች። ሚኪ አፍራ ምስጢሩን እንድትጠብቅላት ኒካን ትለምናለች። ኒካ ሚኪ በቢሊ ሳጥን ውስጥ ነጭ ጽጌረዳዎችን ስታስቀምጥ እንደነበር አስተውላ ስሜቷን እንድትገልጽለት ትነግራታለች። ሚኪ ግን ቢሊን እንደ ጓደኛ የማጣት ፍርሃት ስላደራት ዝም ትላለች። በኋላ ላይ ኒካ እየተዟዟረች ሳለ ሊዮኔል ቀርቦ ለምን እንደምትሸሸው ይጠይቃታል። እንደሚወዳት ይነግራታል። ራይጀል በመካከላቸው እንዲገባ ማድረጓን እንድታቆም ይጠይቃታል። ኒካ ወደ ቤት ስትመለስ እንግዶችን ታያለች። አና ጓደኛዋን ዳኤልማንና ልጅቷን ኤዥያን ታስተዋውቃለች። ኤዥያ ኒካ እስከ 16 ዓመቷ ድረስ በማደጎ ውስጥ ለምን እንደቆየች በቀጥታ ትጠይቃለች። ይህም እናቷን ዳኤልማን ያበሳጫታል። ኒካ ልትመልስ ስትል ራይጀል ይመጣል። ነገር ግን ያልተመቸ ሁኔታ በበሩ ማንኳኳት ይቋረጣል። አደላይን መታ 18 ዓመት ልትሞላ እንደሆነና ሥራ እየፈለገች እንደሆነ ትናገራለች። አና ሰዎችን በኬክ ታስተናግዳለች። እንዲሁም ነገ ኒካና ራይጀል በሕግ የቤተሰቡ አባል እንደሚሆኑ የምሥራች ትናገራለች። ኤዥያ አና የሞተውን ልጇን አለንን ለመተካት እየሞከረች ነው በማለት ታፌዛለች። አና ፍቅርን ለሚገባቸው ማካፈል እንደሆነ ታስረዳለች። የኤዥያ መራረር ከሟካል ለመፈወሷ የሚመጣ እንደሆነ ታስገነዝባለች። በኋላ ላይ ኒካ ከአደላይን ጋር ተከፍታ ታወራለች። ባለፈው ታሪኳ ምክንያት የባዕድነት ስሜት እንደሚሰማት ትገልጽላታለች። አደላይን የደረሰባታል።
በደላናና ለኖርማን እንድትነግራቸው ትገፋፋታለች። ኒካ ግን እንደተበላሸች ያስባሉ ብላ በመስጋት ትጨነቃለች። አደላይን ራይጀል ከወጣ በኋላ ማርጋሬት ከበፊቱ የከፋች እንደሆነችና ክስ ልትመሰርትባት እንደሆነ ትናገራለች። ኒካ ግን ከማርጋሬት ጋር እንደገና መጋፈጥ አትፈልግም። አደላይን ኒካ ከመውጣቷ በፊት የማርጋሬትን የከፋ ጭካኔ እንደተቀበለች ትናገራለች። በማደጎ ውስጥ በነበሩት ጨለማ ቀናት እጇን ይዞ ያጽናናት የነበረው እርሷ ሳትሆን ራይጀል እንደነበር እውነቱን ለኒካ እንዲነግራት ራይጀልን ትጠይቀዋለች። በደሱ ምሽት ሊዮኔል ይቅርታ ጠይቆ ኒካን አብረው እንድትደንስ ይጠይቃታል። ከዚያ በኋላ የማዞር ስሜት ስለተሰማት ሊዮኔል እንድታርፍ ወደ አንድ ክፍል ይወስዳታል። ራሱን በእሷ ላይ ለመጫን ይሞክራል፣ ነገር ግን ራይጀል ገብቶ ያቆመዋል። ሊዮኔል ይወጣል። ራይጀልና ኒካ ብቻቸውን ይቀራሉ። ጣፋጭ ጊዜ ያሳልፋሉ። ይህም በመሳሳም ይደመደማል። ወደ ቤት ሲመለሱ ሊዮኔል በመኪናው መጥቶ መንገዳቸውን ይዘጋዋል። ተናዶ አጠራጣሪ ግንኙነት አላችሁ ብሎ ይከሳቸዋል። ሊያጠቃቸውም ይሞክራል። ኒካ እና ራይጀል በተስፋ መቁረጥ ከድልድይ ላይ ወደ ውሃው ይዘላሉ። ሲወድቁ ራይጀል ኒካን ከጉዳት ይጠብቃታል፣ ነገር ግን እርሱ ወደ ላይ ሳይወጣ ይቀራል። ኒካ ሆስፒታል ውስጥ ስትነቃ አደላይን፣ አናና ኖርማን አጠገቧ ታገኛለች። ተጨንቃ ስለ ራይጀል ትጠይቃለች። አና እርሱ ኮማ ውስጥ እንዳለ ትነግራታለች። ሐኪሙም ያልተከመመ የአንጎል እብጠት ብሬን ቱመር እንደነበረበት ይናገራል። አና ራይጀል ከአደጋው በፊት የጉዲፈቻ ሂደቱን ሰርዞ ወደ ማርጋሬት እንክብካቤ ተመልሶ እንደነበር ለኒካ ትነግራታለች። ኒካ ራይጀል የረሳውን ሳጥን ትቀበላለች። በውስጡም የእናቷ ሐብል ይገኝበታል። ኒካ ራይጀልን በሆስፒታል ልትጠይቀው ትወስናለች። ነገር ግን ስትደርስ ማርጋሬት ገጥማት ለኮማው ኒካን ትወቅሳታለች። ልትጠይቀው እንደማትችልና መሄድ እንዳለባት ትናገራለች። ኒካ እርምጃ ለመውሰድ ትነሳሳለች። በማርጋሬት ላይ ክስ ለመመስረትና በማደጎ ውስጥ የነበረውን በደል ለማጋለጥ ትወስናለች። በችሎቱ ወቅት ፒተር የማርጋሬትን ተጽዕኖ በመፍራት ምስክርነቱን ያነሳል። ኒካ ምስክርነቷን ስትሰጥ መርማሪው ራይጀል ለምን ጉዲፈቻውን እንደሰረዘ ይጠይቃታል። ኒካ ማርጋሬት እንደገዛ ልጇ ታየው እንደነበርና ከበደል ትጠብቀው እንደነበር ታስረዳለች። መርማሪው ለራይጀል ያላትን ስሜት እንድታምና ትገፋፋታለች። እርሷም በመጨረሻ እጁን ትሰጣለች። ስሜቷ ስለተናወጠ ወደ መጸዳጃ ቤት ትሄዳለች። አና ግን እዚያው አጽናናቻት። ኒካ በረጅሙ ተንፍሳ የደረሰባትን በደል ለመናገር ወደ ችሎቱ ትመለሳለች። ምስክርነቷ የብዙዎችን ጭብጨባ ያገኛል። በእጆቿ ላይ የነበሩትን ፋሻዎች በድራማዊ ሁኔታ በመንቀል ካሰቃቂው ያለፈ ታሪኳ ነፃ ወጣች። ኒካ ከችሎቱ በኋላ የምሥራቹን ለመናገር ወደ ራይጀል የሆስፒታል ክፍል በፍጥነት ታመራለች። ያላትን ስሜት፣ ፍቅሯንና ምስጋናዋን ትገልጽለታለች። በጣም ስለ ደከማት አጠገቡ እንቅልፍ ይወስዳታል። ስትነቃ የራይጀል ጣቶች ይንቀሳቀሳሉ፣ ዓይኖቹም ይከፈታሉ። ኒካ በጣም ደስ ይላታል። ከአሰቃቂ ታሪኳ ነፃ ወጥታ ከራይጀል ጋር ደስታን በማግኘቷ የነፃነት ስሜት ይሰማታል። ሁለቱም ለሁለተኛ ጊዜ ያገኙትን የሕይወትና የፍቅር ዕድል አብረው ይቀበላሉ።